ቤት ሆነ እኔ ጤነኛ ነኝ። እኔስ ትላንት ሳሙና በልቼ እዚሁ ባዶ ቤት ድርቅ ብሌ ሞቼ ቀርቻል ነበር። ለምን አታሪም? ምን አገባኝ እኔ። አግባሃል ግን ጆከር እኔ ለጤንነት ያርግልህ። ሐኪምዬ ላስገባክ። እኔ እኮ ስስብክ አትገባም። ስሚ እኔ እኮ እዚች ምድር ላይ አውቄ ነገሮችን ካልተውኳቸው በስተቀር ባትተው ምን አባት አደረገኛለክ? አንቺንማ ምንም አላደረግሽ። ሰሞኑን ቆይ ጆከር ዝም ብዬ እያየሁህ ነው። ጆከር ምን ከማልተመቸኝም ይሄው ደስ አላልከኝም። የሆነ ሰው ደውሎ እኮ ምን እንዳለ ታውቂያለሽ? አንተ 3 ቀን 4 ቀን ከላይቭ ላይ ከቀነስክ መጨረሻህን ይዘህ የምትመጣው ነገር አለ። እኔ ራሴ እንደዛ ልልክ ነበር። ጥፍት አባባልክ ምናምን የሆነ ድባብ ያይባ ተመቸኝ። የሆነ ሊያነቃቃ የፈለገው በሰላም አትመለስም ስትመጣ። እኔ እንደዚህ ጠፍቼ አንተ ጠፍተህ ስትመለስ የሆነ ጠበቅ ያለ ሰው ልትነካት ነው። የሆነ መረጃ አሰባስበህ ነገሮችን አመቻችተህ ብርጌዱን መውጫው ምን መሰላችሁ ጋይስ፣ በስልክም ጠፍቷል። ዜና አይደለም ስልክም ላይ ጠፍቷል፣ ቲክታክ ላይም ጠፍቷል። የሆነ ተንኮል አስቧል። ወይ እግዚአብሔር። እስቲ እሱ መድኃኒዓለም ይሁነን። የሚወሎዬዎች ይሉሃል ያዛብሽር። እስቲ ታብታብ አድርጉልኝ ጋይሶች እና ሰውየው። ለማንኛውም እኔ ጋር እንዳትደርስ ሰውየው። እኔ ለቀቅ አድርጉኝ። እዚህ ሚዲያ ላይ ያላችሁ ልጋጋሞች ተውኝ። እኔ ጋር እንዳትደርሱ። ጉቺ መስቀል ጉቺዬን እኔ አሁን እኔ ወንድምሽ ነኝ፣ ግን አልናገርሽም ታውቂያለሽ። ግን ባይሆንስ ባንግባባን ያንቺን ተናግሬ አዳሪም ሙሉ እባብ ቆሞ ይንጣብኝ። ምን አባ ሰይጣን ነሽ እያልከኝ ነው ወይስ ምንድን ነው? አልገባኝም። እባብ ቆሞ ይምጣብኝ አለ ሊልሾዬ። እንዴት ነሽ? ኧረ አንተስ ከፋ። ለምን ግን እንዴት ዛልሽ አንቺ? እንዴት ኖ እኔ ጆከር ፍት ስትል አይመችኝም። ደስ አይልም። ለምን በስልክም ጠፍተካል? የሆነ ተንኮል እያሰብክ ነው። አሁን እኮ አወቅኩክ እኮ። ጸጥ አባባልክን አልወደድኩትም። ጸጥ ደግሞ እንትን ሆነ፣ ሆደ ሰፊ የሆነብኝ ታውቃለህ። ቻይ ሆነ። እሱ ማለት ምንም አልተመቸኝም። ፖስትም የለም ስታተስም የለም ምንም የለም። ዝም ብላለሁ ብሏል። እንዳልሰድብ ብዬ ነው እንጂ በትና አንተ እንኳን ያለውን ሰው እየሰምታችሁ። ወንዴን አስገቢው። ማን ነው ወንዴ? አታውቂውም? ወንዴ አዩ ና ላስተዋውቅ። ጉቺ ወንዴን አታውቂውም? ኧረ እኔ አላውቀውም። የሚጫወታል ዳራጫወት ወንዴ ታዲያ እኔ እንዴ ወይም ፕሮፋይል አውቀዋለሁ የራሱ አውቀዋለሁ ፕሮፋይል። አሪፍ ቁም ነገር ያለው ዘመድ ይሁን። እንደዚህ ሰላም እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን። ጉቺ እንዴት ነሽ? ደህና ነሽ? አለን እግዚአብሔር ይመስገን። እንኳን ደህና መጣ። ስሚ ጊፍት ምናምን እሱ ባርኩኝ ምናምን አይሰጥም፣ ግን በውስጥ ሂደሽ ፎሎ ቁጥር ምናምን እንዳትቀያይ። ማን ነው? ፔፓል ጉቺ ደህና ነሽ? አያ ኮስተር ምንድነው ነገራችሁ? የሆነታችሁ ነገር ምንድነው? ኧረ እኔ ምን አድርጊ እንደሚለኝ አላውቅም። ይቆፍቋፋት ማለት ነው። ግን ምንም ነገር የላችሁም ሁለታችሁ ከዚህ ጋር ኧረ በስመ አብ ምን አደረኩ?
ኧረ ምን አደረኩ? አይ እኔ እህቴ ነች፣ ግን ቢሆንም እድሜውን የተረፈ ትልቅ ሰው አይወልድም። ከዚህ ወዲያ አይተሽው አታውቂም እንዴ? አይተሽው አታውቂም? ምን ሊያደርግልኝ? ኧረ ተይ አይወልድም እኮ እንዴ! የማይወልድ ወንድ እንዴት አገባለሁ? ማን ነው? አይወልድም። እንደዚህ ስትል እኔ ትልቅ እህቴ ጋር ማወራ ነው የሚመስለው። እኔ እሷ ላይ ያለች ሼም እኮ አይደለም። እኔ እኮ ያው አማርኛ ጠመዝዝብሻለሁ። ሞክረሽዋል? አይ እድሜውን አይጠና። አዎ እሱንማ አታውቂውም። ባይሆን እኛ የምናውቀው እናውራ እንጂ በደንብ ምን አይነት ቆይ ዝም በል ጉቺ። የኔን እድሜ ገምች። ስማ ጆከር፣ አሁን በፈጠረሽ ወንድ ያልክ እንደሆነ ያስታውቃል። ነቃ ደንገጥ ያለ እንደሆነ ልቡ የታጠቀ ያስታውቃል። ኧረ ከማበለሽ እንጂ ወደ ውስጥ በሌላ ስልክ። አይ በቃ እንጂ ነው እኮ አቋቋሙ ይናገራል። የት እንደሚኖር ታውቂያለሽ? አውስትራሊያ። አትተዋወቁም? የእውነትሽን ነው? አትተዋወቁም? አትታዩ? የት ነው የምንተያየው? ከዚህ ልጋጋም ጋር ደግሞ ስራ ጥቼ ደግሞ ከሱ ጋር ልገናኝ። አይተሽው አታውቂም? እኔ ግን እንደ ጆከር ነቃ ደንገጥ ያለ ማውቀው ሰው የለም። የእውነቴን ነው። በምላሱ ሳይሆን ሁለተኛ ወንዴ ያስገባት ምን ሜካፕ የምርጫ ቅስቀሳ እንድትሰራለን ነው? የምርጫ ቅስቀሳ አይደለ? የምን ምርጫ ቅስቀሳ? እሱ እኮ እርምጃዬን ሁሉ እኮ ጠንቅቆ ሰዓታትን ሁሉ እኔ ነኝ ስለማውቀው ነው። ኖርማሊ ማንነቱን ስለማውቅ ነው በደንብ። ቲክታክ ላይ እኔ ልንገርሽ፣ በይፋ ነው የምናገረው። ቲክታክ ላይ ሁለ ነገሬ ያለው እርምጃዬን ሁለ ነገሬን የሚያውቀው ያው ከቤተሰብ ያለፈ እሱን ብቻ ነው የማውቀው። አቦ አስገብኝ ይላል እንዴ? ጉርጓድ ግባ። እዚህ የእናትህ ቤት መሰለክ እንዴ? አቦ አስገብኝ ብለህ የምትለው ወይ አባት ወይ በአባት ወይ በእናት የሰረቀ ካለ ደግሞ ወይ ነገሩን እንግዲህ አንተ የማን አባት ወይ የማን እናት ከሰርቆ። አይ ከጆከር ጋር በጣም ያቀራረብከን ዛሬ ወንዴ። እንደው ሌላውስ ይቅር ሌላውን ተው። እንደው ቅንድቤን እንኳን አይተህ እንደው የኔን ቅንድቤ ጥለው ነው አሁን እሷ። ምን ቅንድብ አለህ አንተ? እንደዚህ መርዝክን እንድትተፋን የሰደብኩክ ጠይቅ አይደለም። አቦ አስገብኝ አለ። ተሳድበህ አትገባም ስለ የጻፈውን አይተከዋል። ኖ አይኔ እኮ ፍጥነታችሁ እኮ ነው የሚገርመኝ። እግዚአብሔርን ጉቺ የሁለታችሁ ፍጥነታችሁ እኮ በቃ ገና የሆነ አብራችሁ ሲጻፍ እኮ ነው አብራችሁ የምትለቁ። ጉቺና እኔ እኩል ታደርገናለህ። እኔ እኮ በጣም ጨዋ እኮ ነኝ። ጨዋ ነኝ። ጉቺም እኮ መልከ ጀብዱ የሚባል ከለማ በኋላ ነው እንደዚህ ሆነች እንጂ እንዲህ አልነበረች። መልከ ጀብዱን ታውቀዋለህ እንዴ ወንዴ? ድሬዳዋን አውቀዋለሁ በደንብ። አንተ ድሬዳዋ ግን ከባድ እኮ ነው። ያው እንግዲህ አይ ቲንክ ጉቺ እንኳን የጀመርሽ ጉቺ ድሬዳዋ እንደ ድሮ እኮ አይደል አሁን በፊት